የአዶናይ እናት በደስታ አለቀሰች። እንግዲህ ትናንትና ማታ ሰዓት ከሄደ በኋላ እንግዲህ መልካም ዜና ተሰምቷል። አዶናይ ተፈቷል እና እንግዲህ መልካም ዜና ላበስራችሁ ብዬ ነው። እንደውም ማታ ላይቭ ላይ አልተፈታም ብያችሁ ነበር። ምክንያቱም በዛን ሰዓት አልተፈታም ነበረ። ሰዓት ከሄደ በኋላ እንግዲህ ከመሼ ያው 12 ሰዓት ቀደም ብሎ ነው የተፈታው ማለት ነው። 10 አካባቢ እንደተፈታ ነው እንግዲህ እየተነገረ ያለው 10 ሰዓት ማለት ነው በኢትዮጵያ 10 ሰዓት አካባቢ እና ውድ ቤተሰቦቼ ጃኒስ ተፈታች ወይስ አልተፈታችም? አልተፈታችም እንዴ ብሎ ብሶ እያለቀሰ ነው እንግዲህ ጃኒም እንዲሁም ደግሞ አዶናይ ተፈተዋል። እንኳን ደስ አላችሁ። ከእናቱ ጋር ሲገናኝ እናት አንጀቷ አይችልም። እናት እውነቴን ነው የምላችሁ እኔ እንጃ እንባዋ ሲመጣ እኔ ራሱ እንዴት እንዳለቀስኩኝ ማለት ነው። እና ስቅስቅ ብላ ነው ያለቀሰችው። በቃ አልቻለችም ከደስታ ብዛት ማለት ነው። እና ልጄ ለእኔ ሁሉ ነገሬ ነው ስትል የነበረው እና እንግዲህ ማንኛውም ልጅ ለእናቱ ሕፃን ነው። ማንኛውም ልጅ ለእናቱ ሁሌም በቃ ምን ብዬ ልንገራችሁ በጣም ነው የሚወዱን ቤተሰቦቻችን እና አይችሉም። ደካማ ጎናቸው ነን። እውነቴን ነው የምላችሁ። እና አዶናይ ሲፈታ እንግዲህ እናቱ ጋር እንጃ እሱ ራሱ እንዴት እንደሆነ ማለት ነው። ብቻ በጣም ደስ ይላል። እኔ በደስታ ነው ያለቀስኩት ማለት ነው። እኔ እንጃ ቀንባይ መቆጣጠር አልቻልኩም። ደስ ነው ያለኝ። ሰኞ ይፈታል እየተባለ ነው ስላችሁ ነበር። እና እንግዲህ እውነቱ ነው። እንኳንም ተፈቱ። እንግዲህ አብዛኛው ቲክቶከሮች እየወጡ ነው። ነገር ግን ሲወጡ የሆነ የፈረሙት ነገር አለ ማለት ነው። ይሄን እንዳታደርጉ፣ ይሄን ማድረግ ትችላላችሁ ተብሎ ገደብ ተበጅቶላቸው እንግዲህ በህጉ መሰረት ተፈተዋል። ያቺ እንትና ግን የምትቆይ ይመስለኛል። አንገቷ ጋር አንጠልጥላ የነበረችው ስሟ ጠፋብኝ እና እሷ የምትቆይ ይመስለኛል። ምክንያቱም በጣም ወጣ ያለ ነገር ነበር ያደረገችው። የእሷ ደግሞ የከፋ ነው። አንገቷ ላይ አንጠልጥላ ደረቷን ከፍታ ምናምን ነገር እና ውድ ቤተሰቦቼ ለማንኛውም ከደስታ ብዛት ሰላም ሳላችሁ በጣም ሶሪ ሰላም ብያለሁ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አንዳንድ ተንከሶች ደግሞ ሰብስክራይብ የምታነሱ አላችሁ። አንሱ ምንም ችግር የለብኝም ማለት ነው። አይዶን ኬር ገብቷቸዋል። ትክክለኛና ሀቀኛ ልቡ መልካም የሆነ ሰው አያነሳም አውቃለሁ። በልባችሁ ክፋትና ምቀኝነት ያለባችሁ ደግሞ ታነሳላችሁ። እኔ ሰው አልሳደብም። የማቀርበው ደግሞ ትክክለኛና እውነተኛ መረጃ ነው። ለዛውም ደግሞ ታማኝ የሆነ ነጯን ነው የማቀርበው። ምክንያቱም ውሸት ሕሊናዬ ስለማይፈቅድልኝ ማለት ነው። እና ለማንኛውም ውድ ቤተሰቦቼ እንኳን ደስ አላችሁ ልላችሁ ላበስራችሁ ነው የመጣሁትኝ ማለት ነው። እና ደግሞ እንግዲህ አንዳንድ ልጆች አብርሃም እንግዲህ ሰሞኑን ሩታ አሳስሬዋለሁ እያለች ነው እና የምታለቃቅሱ አላችሁ ማለት ነው። እንደውም እናንተ ናችሁ ያሳሰራችሁት ብር ከፍላችሁ የምትሉ አላችሁ ማለት ነው። እኛ ብር የምንከፍልበት ምክንያት የለም። ሕግን በመጣሱ ሚስቱን ባለማክበሩ ነው የታሰረው። ትውልድን ደግሞ እየገደለም ነው ያለው። ስለዚህ ጋሽዬም ከፍቶታል እያልክ ነው ኤፍሬም። እንደውም ደስ ሊለው ነው የሚገባ ማለት ነው። ምክንያቱም ይሄ ልጅ ቤተሰቡን ሊሰማ አልቻለም፣ ሚስቱን ሊያከብር አልቻለም። ሚስቱን ቢያከብር ኖሮ ይሄ ሁሉ መዘዝ አይመጣበትም ነበረ ማለት ነው። ከሚስቱም አልፎ የህግ አካላትን አላከብርም ብሎ እንግዲህ ሲያንጓጥጥ ነው የተመለከት ነው። እናም ከጥፋቱ ታርሞ እንደሚወጣ እንግዲህ ተስፋ አለን። ምክንያቱም አሁን እንግዲህ አብርሽ ተፈቷል እያላችሁ የምትጠይቁም አላችሁ። አብርሽ እንግዲህ ሩታ እንደተናገረችው ኤፍሬም እንደተናገረው እስር ቤት ነው ያለው ማለት ነው። እንግዲህ ነገሩ ተጣርቶና እስከሚፈርም ድረስ እስከዛ አይወጣም ብላለች ሩታ። ከዛ የሚወጣው ፊርማ ሲፈርምልኝ ብቻ ነው። ከዛ ውጭ ግን አይወጣም እያለች ነው ማለት ነው። ስለዚህ በራሱ ጥፋት እንጂ በእኛ ጥፋት አይደለም። እኛ በጣም ድምፅ ሆነናል፣ እረፍ ብለናል፣ ተናግረናል። ስለዚህ ጋሽዬም ኤፍሬምም የምታደርጉት ነገር ደስ አይልም። ምክንያቱም ይሄ ልጅ ሚስቱን አላከብር ሲል ከሌላ ሴት ጋር ሲላላጥ አንድም ቀን እረፍ ብላችሁት አታውቁም። ማለት ስርዓት ያለው ከልባችሁ የመነጨ
እሱን ልታስቆሙ አልሞከራችሁም። እንደውም ሁሌም ከሱ ጎን ነው ያላችሁት። ነፍሰ ጡር ሆና እንኳ ኢቭን ነፍሰ ጡር ሆና እንኳ እንደዛ ሲያደርጋት ከውስጣችሁ አላዘናችሁም። የእሷ ጉዳት ሳይሰማችሁ መጫት ሆና ነፍሰ ጡር ሆና ያንን ሁሉ ዋጋ ስትከፍል አንድ ቀን ተሰምቷችሁ የማያውቀውን አሁን ግን አፍንጫ ሲነካ አይን ያለቅሳል ለካ ይባላል። እና አሁን ግን አመማችሁ ማለት ነው። አመማችሁ እና ሁሉም በየቤቱ ሲገባ ነው የሰው ልጅ የሚሰማው ማለት ነው። እና ውድ ቤተሰቦች እንግዲህ በነገራችን ላይ የአቤላ ተፈነከተው ያለው በአንዴ መዳኑ በጣም እጅግ በጣም ገርሞኛል። ሲቀጥል ደግሞ እንግዲህ ፖሊሱ ከዚህ በፊትም ድሮ የዛሬ ዓመት ሲሰሩ አምጥተውት ነበረ። አሁንም እሱን ነው ያመጡት። ከድሮ ጋር እንዳይመሳሰል ሌላ ሰው ነጭ የለበሰው ታጣቂው ማለት ነው። በታጣቂና በፖሊስ ነው እንግዲህ አብርሽ ወደ እስር ቤት ሄደ የተባለው እና ታጣቂ ጨምረውበታል። ለምን ከድሮ ጋራ ተመሳሳይ እንዳይሆን ማለት ነው። በነገራችን ላይ እኛ በደንብ አስተውለን ስለምናይ ጅሎችም አይደለንም። እንደ መደበሪያም ነው የምንጠቀመውና ስራችንን እየሰራንና ጅሎች አይደለንም። ልታውቁ ይገባል። ከኛ የሚያመልጥ ነገር የለም። ነገሮችን አመዛዝነን አስተውለን መንጥረን የምንመለከት ልጆች ነንና ምንም የምትሸውዱትም ነገር የለም። እንግዲህ የህግ አካል ወይንም ፖሊስ የተባለው ግለሰብ የዛሬ ዓመትም መጥቷል ማክስ ለብሶ ዛሬም ደግሞ መጥቷል ማለት ነው። እና መነጸሩም አንድ አይነት ነው፣ ኮፒ ነው። የደንብ ልብሱም ኬፑም አልተቀየረም። ትንሽ እንኳ የሰው ልጅ ቀየር ማድረግ ነበረበት ቢያንስ ኬፑን። እና ለማንኛውም ዞሮ ዞሮ ጋሽዬም ሊቆጣ ሊናደድ አይገባም። እንደውም አንድ ሰው ታሰረ ማለት ከጥፋቱ ታርሞ ራሱን አስተካክሎ ራሱን ገስጾ ከፈጣሪው ጋራ ተገናኝቶ ይወጣል ማለት ነው። እና ደስ ሊላችሁ እንጂ የሚገባው በጭራሽ ልታዝኑ አይ። ምን ነው አብርሃምም ወንድሜ ጻድቅ ነው አልክ። ጻድቅ ነው፣ ምንም አይነት ስህተት አይሰራም፣ ፍጹም ነው፣ ምንም አይነት ጥፋት አያጠፋም አላችሁ ማለት ነው። ጋሽዬም ሆነ ኤፋም ሆንክ። ስለዚህ አርፋችሁ ተቀመጡ። እናንተ ከሰው ህይወት እንደውም አትግቡ፣ ወይ አታስተካክሉ፣ ወይ አታለያዩ። ሁሌ ዝም ብላችሁ ማለት ነው መጨቃጨቅ። እኛም ሰለቸን። ይሄንን ትዳር አስተካክለው ከቀጠሉ ራሳቸው ተነጋግረው ባልና ሚስት ይቀጥሉ። አይ አንፈልግም ካሉ ደግሞ ራሳቸው ይወስኑ ማለት ነው። ሩታ እንደ ድሮ የዋሁና እንደ ድሮ በቃሽ የምትል ምናምን አድርጋችሁ ነው ያሰባችሁት ማለት ነው። ግን አሁን እሷ ተቀይራለች። ምክንያቱም ልቧ ደክሞታል፣ ልቧ አዝኗል፣ ልቧ ሰልችቶታል። በቃ እንዴ ልብም እኮ ይደክማል እኮ ጋይስ፣ ይደክማል። አሁን ትናንትና ሩታ ይቅርታ መጠየቋ በጣም አናዶኛል። ምክንያቱም በዚህ ልክ አይገባቸውም። በቃ ሩታ ስትተናነሽ ሁሌም ማለት ነው እነሱ እየጠገቡ ነው የሚሄዱት። በቃ ይበቃል። ማረም ሲበዛ ይመራል። ስለዚህ ልክ ምንም አይነት እዚሽ ምድር ላይ ጥፋት የማያጠፋ ይመስል ተንገበገባችሁ፣ አንጨረጨራችሁ። በጭራሽ እንደዚህ መሆን የለበትም። እናም እጃችሁን አንሱ ከነሱ ላይ ይበቃል። ራሳቸውን ተዋቸው። በቃ ራሳቸው ይወስኑ ማለት ነው። ስለዚህ አንዳንድ ልጆች ደግሞ ነፍስ ይማር ብለናል። ነፍስ ይማር፣ ነፍስ ይማር። እውነቴን ነው የምላችሁ። እርይ ብላችሁ እያለቀሳችሁ ነው። ወይኔ እናንተ ዘመድ እንኳን ሲሞት ይሄ እዚህን ያክል አይለቀስም። እንኳን አይደለም በዩቲዩብ ለምታውቁት አንድ ግለሰብ ማለት ነው። ለዛውም ከሌላ ሴት ጋራ ሚስቱን ትቶ ሚስቱን እያዋረደ ለሚላላጥ ወንድ። ገባችሁ? አረ እፈሩ። ግን ለማንኛውም ቆሎውንም ጥሬውንም ሁሉንም ይዘን እየመጣን እየደረስናችሁ ነው። ደግሞ ክብር ይኖራችሁ። መተን እኛ እናንተን ስናስተዛዝናችሁ እንዴ አዝነን እኮ ነው እናስተዛዝናችሁ ስንመጣ። ለምንድን ነው የምትሳደቡት? በንግግር አታምኑም እንዴ? አብርሃም አሁን ሽንፈቱን ሲነገር አይወድም። ለምን እንደሆነ አላውቅም። ጥፋቱን ሲነገረው አይወድም። መሸነፍን አይፈልግም። ለትዳር ዝቅ ማለት እንደውም እኛ እኮ ሴቶች እኮ የወንዶች አደራዎች ነን። አደራ ተሰተናችኋል ቢገባችሁ። ግን ዝቅ ማለትን አይፈልግም። ዝቅ በል ያለውም የለም ሲጀመር። ግን ደግሞ የሚሰራው ስራ በጣም ደስ አይልም።
ለዛም ነው ህዝቡ ሁሌ የሚቃወመው ለዛ ነው። እና እናንተ ደግሞ ለዚህ ግለሰብ እያለቀሳችሁ ነው። እና ነፍስ ይማር ከማለት ውጭ ምንም ልንላችሁ አንችልም። ሶፍት ከማቀበል ውጭ አይዟችሁ። ለማንኛውም ሶፍትኛ ስፖንሰር እንሆናችኋለን። ምንም እንዳታስቡ። እናንተ ብቻ ለማልቀስ ያብቃችሁ። እና ወዶችዬ ለማንኛውም ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ግሩፕ ከፍተው ደግሞ ምን እንደሚሉ ስለኔ ብታውቁ ማለት ነው ታፍራላችሁ፣ ትገረማላችሁ። እውነቴ ነው። እውነት እነዚህ ሰዎች ጤነኛ ናቸው ብላችሁ ነው የምታስቡት። እና የኔም ፎቶ ሁሉ ደግሞ እየፈለጉም ነው። ጭራሽ ብር ከፍላችኋለሁ የሷን ፎቶ አምጡልኝ። በነገራችሁ ላይ ልተባበራችሁ እንዴ? እንደውም በቪዲዮ ውጭ እያለኝ ነው እና ለወጣ እያሰብኩኝ ነው። ስለዚህ ይሄን ያክል ብር ከፍላችሁ የኔም ፎቶ እስከመፈለግ ድረስ አትደርሱም ማለት ነው። እኔ ተባበራችኋለሁ። አይዟችሁ እሺ። እና ወዶችዬ እንግዲህ ዘልዝለው ሊበሉኝ ፈልገው ነው መሰለኝ ፎቶ እየፈለጉ ነው። እንኳን ፎቶ አግኝተው እንዲሁም አልተፋቱኝም። እና መልካም ሰዎች ደግሞ እንደዚህ አይነት ስራ አይሰሩም። ትክክለኛ ሀቀኛ ለራሳቸው ክብር ያላቸው ጀግኖች እንደዚህ አይነት ስራ በፍጹም አይሰሩም፣ አይናገሩም። ሜዳ ላይ ያደጉት ናቸው እንደዚህ የሚሉት። እና ወዶችዬ ለማንኛውም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የእውነቴን ነው። ኮፒ ሊንክ ምናምን አድርጉ እሺ። ድብደባ እየበዛበት ነው፣ ሴራም እየተሴረ ነው። እና የኔ ወዶች በሌላ ቪዲዮ እንገናኛለን። ሰላም ቆዩልኝ።